ሲንግል ቨርስ ከቁርአናችሁ ላይ ኢየሱስ ክርስቶስ ወይንም የክርስቲያኖች አምላክ ጥንቆላን አስተምሯል የሚል አትሰጡኝም። ጀመር እኛ ሙስሊሞች ኢየሱስ ጥንቆላን አስተማሪ የሚምጉት አነሳንም። ኢየሱስ በእስልምና የተከበረ ነብይ ነው። ነገር ግን ቤተክርስቲያናችሁና ደብተራዎቹ በኢየሱስ ስም ይጠነቁላሉ። ምሳሌ እዚህ ጋር የምታዩት መጽሐፍ ኦርቶዶክስ ተዋህዶ ቤተክርስቲያን ያሳተመቻቸው መጽሐፎች ናቸው። መጽሐፉ መጀመሪያ ላይ ኢየሱስ ክርስቶስ የሚል ታገኛላችሁ። መጽሐፉን ስከፍቱ ግን ሙሉ ጥንቆላ ነው። ልጆቻቸው አንገት ሳይቀር ጥንቆላ እየጻፉ ያስራሉ። የሚጽፉትን ላሳያቸው። የልጆች አንገት ላይ ይሁት ጀታአ ሊሊሊ ላማማማ ራራራ ሻሻሻሻ ፋፋፋፋ ሻሻሻሻ ከጃጃጃጃ በስመ አብ ወወልድ ወመንፈስ ቅዱስ ኪቱ ዋዳ ቁልሃ ጹባ አንቲ ጨምቱቱር አርክታ ላፓርቱማ አፍርድ አርኪት ተመከው እዚህ አልቅ ጥንቆላው ራሱ እዚህ ጋር ተመከ አስማት ይው በኃይላ ዝንቶ አስማት አድህነነ እያሉ በአስማት አድህነነ እያሉ ይሄን በሙሉ ይጽፋሉ። ይሄን ከጻፉ በኋላ የልጆቻቸው አንገት ላይ ያስራሉ። ስም እንኳን ሳይቀር ድግምት ይሳሉ። ተመከቱ ጸሎተ ባርቶስ እንደዚህ ይላል። የቅቡ ክርስቶስ ድብቅ ስም ኮታታ መቶቤ መቆቤ አዶናዊ ይሃ ከዋሁ ወሎ አድባር እያለ በቃ ይጠነቁላሉ። የኢየሱስ ስም እንኳን እያሉ ማለት ነው። ሙሉ መጽሐፉን ባሳያችሁ ጥንቆላና እንዲሁም ደግሞ ኮከብ ቆጠራ ነው ሙሉ መጽሐፉ ማለት ነው። ክርስቲያን ወገኖቻችን እናንተ ጥንቆላ የማሰሩ ከሆነ ቤተክርስቲያናችሁ የምታጽፈው መጽሐፍ እያወጣችሁ አቃጥሉ። ይሄ መጽሐፍ እንግዲህ የገዛው ከቤተክርስቲያን ነው። ቤተክርስቲያናችሁ እንደዚህ አይነት መጽሐፍ እየጻፈችና እያሳተመች ጥንቆላን አሰራን ብትሉ ዘበት ነው የሚሆንባቸው። ለማንኛውም በእስልምና ያለው እንመልከተው። አቢ ዳውድ 2807 ነብያችን እንደዚህ አሉ። ኢስተኒው ሰባል ሙቢቃት ሰባት አጥፊዎች ተጠንቀቋቸው አሉ። ከነሱ መካከል አንደኛው ምንድነው? አሲህሩ። ተመልከቱ እዚህ ጋር አሲህሩ። ስለዚህ ድግምት በእስልምና ከባድ ኃጢአትና አጥፊ ነው ማለት ነው። ሱነው ትርሚዚ 135 ነብያችን እንደዚህ አሉ። መን አታ ካሂነን ፈሰደቀሁ አንድ ግለሰብ ወደ ካሂን ወይም ወደ ጠንቋይ ሄዶ እሱ የሚለውን ካመነ ፈቀድ ከፈረ ቢማኑ ዚላ አላ ሙሐመድ በነብዩ ላይ በተወረደ ወይም በቁርአን ካደ። ዳያችሁት ድግምት በጣም ከባድ ኃጢአት ነው። ክርስቲያን ወገኖቻችን አላህ ካላችሁበት ጨለማ ያወጣ። ወሰላሙ አለይኩም። ነገር የገጠመው ሰው እድለኛ ነው ብለዋል። ከነዛ መካከል አንዱ ያው ጥሩ ሚስት ናት። እውነት ይመስላችኋል? እስልምና ያለ ውሸት አይቆምም። ማን ካለ ውሸት እንደማይቆም የምናየው ይሆናል። ያው ሰምታችሁ ከሆነ ምንድን ነው ያለው? እንደዚህ የሚል ሐዲስ የለም ኡስታዙ ዋሸ የሚል ነገር ነው ያነሳው። ግን ያስቃል በጣም። ማስረጃ ተመልከቱ። እዚህ ጋር ሐዲሱ አለ። ያው እንደዚህ ያለ አርባአቱ ምን ሰዓደቲ በኒ አደም አራት ነገሮች አሉ የአዳም ልጅ ደስታዎች ናቸው አሉ። አንደኛው ምንድነው? አልመርአቱ ሷሊሃ መልካም የሆነ ሴታው አለ። ማስረጃ እዚህ ጋር ተመልከቱ ሁላችሁ ማያችሁ። ስለዚህ ውሸታም እንደሆነ ተጋለጠ ማለት ነው። ቀጣይ ወደ ሐሳብ ደግሞ እንመለስ። እድል በሶስት ነገሮች ውስጥ ነው አለ። በምን በፈረስ በሴትና በቤት ውስጥ ነው። ሴት ልጅ ፈረስና ቤት የመጥፎ እድል ምልክት ናቸው እንጂ የመልካም እድል ምልክት አይደሉም። ኡስታዝ ይሄን ሐዲስ በሁለት መንገድ እንፈተዋለን። መጀመሪያ እሱ ያመጣው ሐዲስ እንመልከተው። እሱ ያመጣው ሐዲስ ይሄ ነው። እንደዚህ ይላል። እነመሽኡን ፊ ተላስ መጥፎ ነገር ያለው በሶስት ነገሮች ነው፣ በፈረስ በቤትና በሴት ይላል። ይሄ ነው ሐዲሱ። ይገርማችኋል። ይሄን ሐዲስ ራሷ አይሻ ረዲየላሁ ዐንሃ መልሳለች። ራሷ አይሻ ማለት ነው። ሸርሁ ሱነን ነሳኢ መጽሐፉን ተመልከቱት ፔጅ 379 ላይ ሐዲሱ ለአይሻ ተነገራት። ሐዲሱ ተነበበለት። ከዛ ተመልከቱ ያለችውን ኢነሁ ለም የፈዝሁ ይሄን ሐዲስ የዘገበው ግለሰብ አቡ ሁረይራ ረዲየላሁ ዐንሁ ሐዲሱን ሙሉ አልሐፈዘውም። ከዛ ኢነሁ ደኸለ ወሁወ የቁል አቡ ሁረይራ ወደ ነብዩ የመጣው ነብያችን እንደዚህ ሆነ። ምን ያው ነበር ነብያችን? ቃተለላሁ አልየሁዳ አላህ አይሁዳውያን ይርገማቸው። ለምን የቁሉነ ይላሉ አሽኡሙ ፊ ተላስ መጥፎ ነገር በሶስት ነገሮች አሉ ይላሉ። በአህያ በቤት አለ ይላሉ። ማን የሚል? አይሁዳውያን። ፈሰሚዐ አኺረ አልሐዲስ አቡ ሁረይራ ደግሞ የሐዲሱን መጨረሻ ክፍል ሰማ። ወለም የስማ አወለሁ የሐዲሱን መጀመሪያ አልሰማም። በቃ ተመለሰኩ። አያቻ። ስለዚህ ይሄ ነገር የተናገሩት እነማን ናቸው? አይሁዳውያን ናቸው እንጂ እስልምናችን አይደለም። ስለዚህ ይሄን ነገር የተናገሩት አይሁዳውያን ናቸው። ነብያችን ደግሞ የአይሁዳውያን ንግር አምጥተው ለሷሃቦቻቸው አስተማሯቸው ማለት ነው። እንደም ረገማቸው። ቃተለላሁ አልየሁዳ አላህ አይሁዳው ይርገማቸው ብለው አስተማሩ። ይሄ አንደኛው ነው። ወደ ሁለተኛው ደግሞ ስንመጣ ትክክለኛ የሆነ ሐዲስ አለ። እሱን እንቀበል ወይም ደግሞ ትክክል የሆነ አስተምሮ አለ። የትኛው ነው ይሄ ሐዲስ ማለት ነው? እንደዚህ ይላል ሐዲሱ ሚን ሰዓደቲ በኒ አደም ሰላስ ከአዳም ልጅ ደስታ መካከል ሶስት ነገር ናቸው። አንደኛው ምንድነው? መልካም ሴት መልካም ቤት ይላሉ። ከዛ ደግሞ ሚን ሸቅወቲ በኒ አደም ከአዳም ልጅ ደግሞ ወይም ደግሞ ከወንድ ልጅ ሐዘን ደግሞ ምንድናቸው አሉ? አልመስከኑ ሰው መጥፎ ቤት ወልመራቱ ሰው መጥፎ ሴት አሉ። ይሄ ትክክል ምንም ጥርጣሬ የለውም። አንድ ሰው መጥፎ ሴት የሚያገባ ከሆነ ሐዘን ያጋጥመዋል። ለምን ከተባለ ደግሞ ተመልከቱ። ሪጃል ፊት ተፍሲር መጽሐፍ ውስጥ እንደዚህ ይላል። አልመርአቱ ተራሃ ፈተስኡከ ሴት ናት ታያታለህ ትጎዳሃለች።
ወተሕሚሉ ልሳነሃ አለይከ ምላሷ አንተ ላይ ትሰድብሃለች ማለት ነው። ወኢን ጊብተ አንሃ ለም ተእመንሃ አላ ነፍሲከ ወማሊከ አንተ ከእሷ ካክ ደግሞ በገንዘብህና በቤት አታምናትም። እቺ ሴት ምን መጥፎ ሴት በቃ ጥርጣሬ የለውም። ስለዚህ አንድ ሰው እንደዚያ ሲካገባ መጥፎ ነገር ያጋጥመዋል ነው። ይሄ ተቀባይነት አለው። ቅድም ግን ሴት በጥቅል ደረጃ ሴት የሚለው ሐዲስ ግን ሐሳቡ የአይሁዳውያን ሐሳብ ነው እንጂ የእስልምና አስተምሮ አይደለም። ስለዚህ ሙስሊም ወንድሞቼ መልሱ ይሄን ይመስላል። ዲያቆኑ ደግሞ ምን ያክል እንደሚዋሽና ምን ያክል አጭበርባሪ እንደሆነ በዛው እንዳያችሁ ተስፋ አደርጋለሁኝ። እስኪ ግን በነካጃችን ደግሞ ክርስትና ያለውን ደግሞ እንመልከተው እና ላይ ከዚህ መጽሐፍ እንጀምር። መጽሐፍ አክሲማሮስ እንደዚህ ይላል። ተመልከቱ። ሙሉ እናንተ አንብቡት ከፈለጋችሁ ይሄን ቃል ብቻ ተመልከቱ። እዚህ ጋር ሴት ወራዳ ናት ይላል። ሙሉ አንብቡት እናንተ። ያው እዚህ ጋር ሰዓት ለመቆጠብ እኔ አላነበውም። ሴት ምንድን ናት? ወራዳ ናት። አንደኛ። ሁለተኛ ደግሞ ስክሪን ላይ ተመልከቱ። መጽሐፈ ሲራክ ምዕራፍ 25 እንደዚህ ይላል። ሴት ባሏን ብትመግበው ቁጧን አለማክበርን ብዙ ዘለፋን የተሞላች ትሆናለች። ለልብ ቁስል ናት ሴት ልጅ ማለት ነው። ለፊት ጥቁረት ናት፣ ለነፍስም ሐዘን ናት። እንዲሁ ባሏን የማታከብር ሴት እንደ ሺባ እጅ ናት ይላል። ከዛ ቀጥሎ ቁጥር 24 ላይ በመጀመሪያ ኃጢአት ከሴት ተገኘ፣ በእርሷ ምክንያት ሁላችን እንሞታለን። ለውሃ መፍሰሻ አታብጅለት፣ ለሴትም የልብህ ምስጢር አታውጣላት። እንደ ጠባይህ ካልሆነች ፍታት፣ ከሰውነትህም ለያት ይላል። በተጨማሪ መጽሐፈ ሲራክ ምዕራፍ 13 እንደዚህ ይላል። ምዕራፍ 5 ቁጥር 13 ከቁስል ሁሉ የልብ ቁስል ይከፋል፣ ከክፋት ሁሉ ደረቅ ሴት ትከፋለች ይላል። ታዲያ ክርስቲያን ወገኖቻችን ይሄን መጽሐፍ ተሸክማችሁ ነው እስልምና መታችሁ የምታችሁት? ክርስቲያን ወገኖቻችን በጣም ታስቃላችሁ። በጣም ብዙ ሐሳቦች አሉ ሴት ልጅ እንዴት እንደምትቋሽሽ በክርስትና። ግን ይሄ ይበቃችኋል። ኮፒ ሊንክ ማድረግ እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እና ራሱ አንድ እንዳልሆነ አላህ ከአርሽ በላይ ነው ብሎናል። እስቲ ምን እንደሚሉ ደግሞ ስሟቸው። አርሽም ላይ አይደለም መልስ እስልምናችንንና የምናቀርበው ማስረጃ መሞከር ሲከብደው እገሌ እንደዚህ አለ እገሌ እንደዚህ አለ የሚል ሙግት ነው ያነሳው። መጀመሪያ በእስልምና ተቀባይነት ያለው ሐሳብ ወይም ንግግር የቁርአንና የሐዲስ ነው። ከቁርአንና ከሐዲስ ውጭ ያሉ ንግግሮች ራሱ የሚመዘኑት በምንድነው? በቁርአንና በሐዲስ ነው እንጂ ራሳቸው ንግግሮች ችለው የሚቀርቡ አይደሉም። ይሄን እንኳን አያውቅም። ግን ባመጣው ንግግር ወጥመድ ውስጥ እናስገባው። የእግዚአብሔር ለምሳሌ አይኖች አሉት፣ ጆሮዎች አሉት፣ እግሮች አሉት። እኛን አምላክ ልክ እንደሱ አምላክ ስለመሰለው የሆነ ፊዚካል ቦዲ ያለው ከዛ እነኛ ደግሞ የሆነ ቦታ እንደዚህ ተሸክመውት የቆሙት መስሎት ነው። እንግዲህ እንደሰማችሁት የኛ አምላክ አካል የለውም እንደነሱ አይደለም ምናምን እያ ነበርና ጥያቄያችን ምንድነው? እኛ ክርስቲያኖች ስንት አምላክ የምታመልኩት? ይሄኛ ለቀ እንደተናገረው ከሆነ እግዚአብሔር አካላት አለው አለ። ከፈለጋችሁ ሙሉ ቪዲዮ ሄዳችሁ አዳምጡ። እኔ ጀስት አጭር ሐሳብ ነው ያስቀባውላችሁ። ይሄኛ ደግሞ ምን ብሎ ተናገረ? እግዚአብሔር አካል የለውም አለ። የትኛው አምላክ የምታመልኩ ክርስቲያኖች? ስንት አምላክ ነው ያላችሁ? ተበላችሁ። ስለዚህ ዋሻው የትኛው ነው? መቼ መምህር ዋሻ አትሉም አይደለ? አጨርባዩ እንደምናውቀው ይሄኛ ዲያቆን ነው። አያችኋ? ከሃዲ አጨርባዩ እንደሆነ ተመክታችኋል። ወደ ሐሳቡ ደግሞ ስንመለስ አላሁ ሱብሓነሁ ወተዓላ ከአርሹ በላይ እንደሆነ ከፍጡራን በላይ እንደሆነ ማስረጃ አቅርበናል ከቁርአንና ከሐዲስ። በእናንተ መጽሐፍ ደግሞ እግዚአብሔራችሁ ተቀምጦ እንዳለ ከመጽሐፍ ቅዱስ አቅርበናል። ያው ደግሜ ያንብብላችሁ መጽሐፈ ነገሥት ሚክያስም አለ እንግዲህ እግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ የሰማይ ሰራዊት ሁሉ በቀኝና በግራ ቆሞ አየሁት። እግዚአብሔር ተቀምጦ አያችሁ፣ ተቀምጦ ያለው እግዚአብሔራችሁ። ተቀመጡም አልፎ ደግሞ የሚሸከሙት ሰው አንበሳ፣ በሬ እና ላም ናቸው ብለ ማስረጃ አቅርበናል። ደግሜ ላሳያችሁ ማስረጃውን። ተአምረ ኢየሱስ ያው ፔጁን ተመልከቱ እናንተ ሙላምቦት ደግሜ ያነበውን ሰዓት ለመቆጠር የሚሸከሙት እንዳሉ እዚህ ጋር ይናገራል። ጥያቄያችንን ምንም አልመለሰም። እንዲመለስ ግን እንፈልጋለን። እግዚአብሔራችሁ እንስሳ ተሸክመው እግዚአብሔር እንስሳ ተሸክሞት ያለው ይሄ ምን አይነት አምላክ እንስሳ የሚሸከመው? መልሱልን። እኛ ሙስሊሞች አላህ አርሽ ላይ ተቀመጠ በአናምን የምናመው ምንድነው? ከአርሽ በላይ እንደሆነ ነው። ለማንኛውም ዝም ብያጭር ቪዲዮ ነው ይሄ ነገር። መልስ ካላችሁ መልሱልን። ሲቀጥል ይሄን ቪዲዮ ሰራበት ምክንያት ምንድነው? ዲያቆኑ ዕውቀቱ እንዳለቀና ማጭበርበሩ እንደተጋለጠበት ላሳያችሁ ፈልጌ ነው። ሰላም አለይኩም።